ፈልግም ስላላችሁ ነው። ደግሞ በትክክልም እንድትጎዳ ማንም ሰው አይፈልግም። እንደ ሴትም ብቻ ሳይሆን እንደሷ ጸባይ፣ እንደሷ ጉብዝና፣ እንደሷ ባህሪ ማንም ቢሆን እሷ እንድትጎዳ የሚፈልግ ሰው የለም። እኔም በራሴ ማለት ነው ምንም ላደርግላት የምችለው ነገር ባይኖር እንኳን እንደ ሀሳብ ምንም እንድትሆን አልፈልግም። ምክንያቱም እች ልጅ ብዙ ትልቅ ነገር መድረስ የምትችል ልጅ ናት። ማንንም ይዛ መውጣት የምትችል ልጅ ናት። ለብዙ ሰው ስትሰደብ ስትረገጥ ምንም ሳይመስላት ለሰዎች የምትቆም ልጅ ናት። እንኳን አይደለም ለሱ ማለት እሱንም እጅ ለእጅ ተያይዘን እንውጣ ብላ እጁን ይዛ እየሄደች ያለች ልጅ ናት። ስለዚህ የሚጠቅመው እሱን የሌሎቹ ሀሳብ የሌሎቹ ወሬ በባዶ ጀግና መባል አይደለም። ጀግንነቱን ማሳየት፣ ጀግንነቱን እሷ ላይ ማሳየት፣ ጀግንነቱን እሷ ላይ ማሳየት ስልሽ እሷን አክብሮ ማስከበር፣ በቃ አክብሮ ማስከበር። እዚህ ጋር እሱ ካከበራት ማንም ሰው መጥቶ እሷን ሊናገራትም እሷ ላይ የሆነ ቃላት ሊጥልም አይችልም። ምክንያቱም የእሱን ፊት ያያሉ፣ የእሱን አነጋገር ያያሉ። አንድ ነገር እኮ አንቺ በዙሪያሽ ሜዳ ላይ የቆመና የሽቦ አጥር መሀል ላይ የቆመ ሰው አንድ አይደለም። ምክንያቱም ማንም እንደመጣ ሊነካው አይችልም። ያንን ሜዳ ላይ የቆመ ግን ማንም መጥቶ ዝም ብሎ እንትን ሊለው ይችላል። ስለዚህ እሱ ለእሷ የሽቦ አጥር መሆን መቻል አለበት፣ እንደኔ አስተሳሰብ ማለት ነው። ምክንያቱም ክብሩ ነች እሷ፣ እሱም ለእሷ ክብሯ ነው። ማስከበር ያለበት እሱ ነው። ደግሞ ሲያስከብራት ራሱ አክብሯት ነው። በነገራችን ላይ አንድ በትዳር የሚሆን በጓደኝነት የሚሆን እሱ እንደዚህ ብሎኛል እና እኔ እንደዚህ ልበለው፣ እሷ እንደዚህ ብላኛለች አይደለ እኔ ደግሞ ይሄን ልመልስላት መባባል ምንም ፍጹም ወደታች ያወርዳል እንጂ ሰውን ወደ ላይ አያወጣም። አንደኛ ነገር ፉክክር የትም አያደርስም። ሁለተኛ ነገር ደግሞ ይችል ሴት ነች። እኛ ሴቶች ደግሞ ስንናደድ ብዙ ነገር ልንናገር እንችላለን፣ የሆነ ቃላት ልንጥል እንችላለን። አሁን የመጣው ሀሳብ እውነት ለመናገር አሁን ሀይሚ እንደዚህ ብቻ መሆኗ ራሱ አሁን ይሄንን አለች እንደዚህ አለች መባሉ ሲበዛ ነው እንዴ? በጣም ሲያንስባት እኮ ነው። እንደውም አላለችም፣ ከመጣው አንጻር ምንም አላለችም እኮ አልኩሽ እኮ እንደው ማለቴ እንደ ድራማ የሚሆን ሪል የሚሆን ይሄ ነገር እንደውም በጣም እንደምትወደው ነው እዚህ ጋር የታየው። በጣም እንዳከበረችው ነው የታየው። እንደኔ ራሴ ቢሆን ማለት ነው አይደለም ጓደኛዬን ትዳሬ ቢሆን ጥዬ ወጥቻለሁ። እኔ ድሮ መጀመሪያ ገና ይህን ነገር እንደሰማው እዚህ ጋር ሪሊ ቢሆን የሚባለው ነገር ውዶቼ ማለት ነው። ሪሊ ቢሆንማ ምን አለ መሰላችሁ? ምን አለ እንደዚሁ አንዳንዴ እንዲሁ በግምት ማለት ነው። ሪሊ ቢሆን ይሄ ነገር የሚያደርጉት ነገር እውነት ከሆነ በመጀመሪያ እንደምናየው ከዚህ በፊት ከሀይሚቲ ጋር ያለውን ነገር